ዳኒ ሩታና ሜሪን እንግዲህ ልጁ አውቃችሁ ነው የደበቃችሁት፣ አብርሽን አውቃችሁ ነው የከሰሳችሁት እያለ ይገኛል። ቤተሰብሽ ነው የወሰደው ልጁ፣ ቤተሰብሽ ያለ ምክንያት አልወሰደውም። አንቺ አክስቱ ነው ስለተባልሽ ብቻ ቡዜን እንዴት ጠረጠርሻት? እቺ የሚወሰደችው ያንቺ አክስት አይደለችም ወይ? ላንቺ እኮ አክስት ናት ብሎታል። በነገራችሁ ላይ ቆም ብለን እንደ ሰው ልጅ ካስተዋል ነው ሩታ ያደረገችው ነገር ትክክል ነው። ምክንያቱም ትላንቱ መጥቶ ተናግሯት ዝቶባት የሄዱ ነገር አይተናል፣ ሁላችንም ሰምተናል። በመቀጠል ደግሞ በማግስቱ ይሄ ነገር ሲፈጠር ልጅቷም አክስቱ መጥታ ወሰደችው ካለቻት፣ አክስት ማለት እንግዲህ ትላንቱ መጥታ የረበሸችዋ ላይ ነው አእምሮዋ የሚመጣ ሩታ እንጂ የኔ ቤተሰብ ነው ብላ አእምሮዋ በዛ ሰዓት አታስበው። ምክንያቱም መጥቶ ዝቶባት የወሰዱት በእንደዚህ ነገር ካልሰጠሽም በምወስድብህ መንገድ እወስድብሻለሁ ብላት ነው የወጣችው ቡዜም። ስለዚህ ሩታም ደግሞ ጭንቅላቷ ቶሎ ያስበው ያ ነገር ስለሆነ ሩታ ስህተት አለባት ብዬ አላስብም። ምክንያቱም ይሄ ነገር እውነት ቡዜ አይደለችም ብትል አብርሽንም እና ቡዜንም ልከስ አይችልም። ምክንያቱም ይሄ የህግ ጉዳይ ነው፣ ህግ ነው የሚይዘውና ይሄ ነገር በራሷ ላይ ፈርዳ ነው እነሱን መክሰስ የምችለው እንጂ በራሷ ላይ ፈርዳ እስከሆነ ድረስ ነው እንጂ በእውነቱ አውቃ ይህንን ልታደርግ አትችልም። ምክንያቱም እነሱን ፍለጋ ቢሆን በሌላ መንገድ መሄድ በምትፈልገበት መንገድ ትሄድ ነበር እንጂ ሩጣ እነሱን ለመክሰስ አትሄድም። ገባችሁ? ሩጣ እነሱን ለመክሰስ አትሄድም። ምክንያቱም ይሄ ህግ ነው፣ ከሰው ጋር አይደለም ሂዳ አንተ የምትለው። ህግ ወደ ማን እንደሚዞር በደንብ ታውቃለች። ማለት አንዳንዴ እንደ ሰዎች ቆም ብለን ማሰብ አለብን። አንድ ሰው ስለጠላ ነው ወይም ስለ የሆነ ነገር ስለጠምር ነው እሱ ላይ ብቻ ለመፍረድ መቾከል አስፈላጊ ነው ብዬ አላስብም። እኔ ላይ ቢሆን ይሄ ነገር እኔ ላይ ቢሆን እኔስ እንዴት ነበር ይሄንን አረገው ነበር አላረገውም ነበር ብለን ማሰብ አለብን። እስኪ ቪዲዮያቸውን ቤተሰብ እንዳስብ የምትፈልገው ህግ ራሱ እኮ የሚጠረጥረው እነሱን ነው። ከእነሱ ጋር ነው አይደለ? ከማንም ጋር ጠብ የለኝም። በዚህ ልክ መታ ቡዜ ልትናገረኝ አትችልም። ገባ? ህግም ቢሆን ፊት ለፊት እነሱ ነው ጠይቆ ሊያናገር የሚችለው። ቅሬታ ራሱ ባቀርብ ልጄ ጠፋ ብዬ እንኳን እነሱን ባልከስ ቅሬታ ባቀርብ እንኳን ልጄ ጠፍቷል እንደዚህ ሆኗል ብል ከማን ጋር ጠባለሽ? እንዴት ነው ጉዳዩ? ትናንትና ምን ተፈጥሮ ነበረ? ከዚህ በፊት ምን ተፈጥሮ ነበር የሚለውን ፋይል ገልበጥ አድርጎ ማየት ይችላሉ። ገባ? ነገር አለሙ በሙሉ ፊት ለፊት ሊጠይቅ የሚችለው እነሱ ናቸው። ማስተዋልና መረዳት መገንዘብ የሚችል አምሮ ስለሌላችሁ ነው። ያንቺ ዘመድ እንዴት ልጁ ልትወስድሻት ይመልሽ? አንቺ ሳታቂ ስጋት ስላለባት በጣም በቃ መታዛተችብኝ። ቡዜ በጣም ተናገረችኝ። ከዚህ በፊትም ነጥቀውኝ ወስደውብኝ ስላስለቀቁኝ ስለጎዱኝ ድጋሚ እንዳይጎዱኝ ያደረገች አለቀ። ልጁን ብድግ አድርጋ ያላንቺ ፍቃድ የገዛ ዘመድሽ እንደምልጅሽን ብድግ አድርጋ ያላንቺ ፍቃድ ልትወስደው እኔ መውሰድ አልችልም። አትችይም። ልጁ እኮ እሷ ነው አይደል? የአብርሃም ልጅ ነው። እኔ ላንተ ማስረዳው እዛች ጋር ማለት ነው። በእርግጠኝነት ገነት ባትወስደው እንኳን መቼም ከመውሰድ ወደ ኋላ እንደማይሉ እርግጠኛ ነኝ። አንዴ ታልገባኝ ላንቺ ፎርሳ አይደለም እኔ መጥቼ ወሰድኩ። ለምሳሌ ምን ችግር አለው? አንቺ ስለ ጉዳዩ ራሱ እኮ የለውም ብለሻላ። ስራ ላይ ነበርሽ ወሰድኩኝ። እኔ ምን ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ፋሚሊዎቼ እንዴት ናችሁ? ደህና ናችሁ? ያለሁላችሁ አልሐምዱሊላህ። መጥተናል። ላይክ ሼር ሰብ ያደረጋችሁ እስከ መጨረሻው ተከታተሉኝ። በአላህ ኮፒ ሊንክ አርጉልኝ። ሁላችሁም ቻናል አደጋ ላይ ነኝ። ሼር ኮፒ ሊንክ ማድረግ እንዳትረሱ። በቅንነት የኔ ቀኖች የኔ መልካም እህቶቼ ማለት ነው። ክበሩልኝ። እንግዲህ እንዳያችሁት እንደሰማችሁት ነው። እኔ ዳኒ ለምን በዚህ ልክ እንቡር የሚለው ነገር አልገባኝም። ማለት እና አብርሽ ስንት ከፍሎክ ይሁን በዚህ ልክ እንደዚህ መታብደው ማለት በዚህ ልክ እንደዚህ የምትሆነው አንድ ሰው እኮ የራሱ ህይወት ሲሆን ነው በእንደዚህ መልኩ ሽንጡን ገትሮ ሊከራከር የሚችለው እንዴ? አብርሽ ራሱ እኮ እንደዚህ ሽንጡ ገትሮ አልተከራከራትም። አንተ ምን ቤት ነህ? ምንድነው? ምን አገባህ? ሜሪን ምን አገባሽ? ለመጣሽ አልከት። አንተስ ምን አገባህ? እዚህ ውስጥ ያገባል የሚመለከተህ ነገር አለ? ልጁ የሩታና የአብርሽ ነው አይደል? የከሰሰችው እነ ቡዜን ነው አይደል? አንተን አይደለም። ምን አገባህ አንተ በዚህ ልክ ማለት ነው። ስለዚህ ማለት የሆነ ሰዎች ላይ ብቻ ለመፍረድ የማይሮጡ አስፈላጊ አይደለም። እኔ ጋር ቢሆን ይሄ ነገር እኔ ላይ ቢደርስ ብለህ ደግሞ ቆም ብለህ አስብ፣ ሰዎች ላይ ከመፍረድህ ይልቅ ማለት ነው። እና ለማንኛውም ውድ ቤተሰቦች ላይክ ሼር ሰብ እያደረጋችሁ እስከ መጨረሻው አብራችሁ ስለተከታተላችሁኝ አመሰግናለሁ። ብዙ ለማውራት አይመችም ያለውበት ላላችሁ ጫጫታ ስለገባ ይቅርታ። እና
ለማንኛውም እኔ ሩታ ትክክል ናት ያደረገችው፣ የሄደችበት መንገድ ትክክል ነው። እሷ ላይ ምንም የሚፈረድ ነገር አለ ብዬ አላስብም። የእናንተ ሀሳብ አስተያየታችሁ ስህተት ነው የምትሉም ካላችሁ አይ ያደረገችው ትክክል ነው የምትሉም ኮመንት ላይ ያስቀምጡልኝ። ወዳችኋለሁ።